ሰላም ጤና ይስጥልኝ ውድ የጨፌ ሚዲያ ተመልካቾቻችን የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ነው የማኑት ደምረን። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም አርዕስቶቹ የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ለገና በዓል ባዘጋጀው መሰረታዊ ፍጆታዎች ላይ ትርፋማ መሆኑን ተገለጸ። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር በቅርንጫፍ ለሚገኙ አዲስ ኮሚቴዎች በትላንትናው ዕለት ስልጠና ሲሰጥ ቆይቷል። ወደ ዝርዝር ዜናዎች እናልፋለን። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ለገና በዓል ባዘጋጀው መሰረታዊ ፍጆታዎች ላይ ትርፋማ መሆኑን የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ፕሬዝዳንት አቶ ሰኜ ይደሹ ገልጿል። እናንተም በቅድማ እንኳን በሰላም ወደ ቢሮአችን መጣችሁና በበዓል ማግስት በበዓል ዋዜማ ላይ ባወጣነው መግለጫ መሰረት ባስተላለፍነው ባቀረብነው ጥሪ መሰረት መጣችሁ መልእክታችን አስተላልፋችሁልናል። ለህዝቡ ለህብረተሰቡ ለበዓሉ ታዳሚዎችና አክባሪዎች ማህበረሰብ እንዳስተላለፍን ሁሉ በማግስቱ ደግሞ ምን ይመስል ነበር የሚለውን ትርፍና ውጤቱን የህዝቡ ተጠቃሚነትን ለማረጋገጥ የህዝብን አስተያየት እንዲሁም ደግሞ የተቋሙን አቋም ለነገ ምን ይመስላል ብላችሁ ሐሳባችንን እና ቅድመ ዝግጅታችን ለወደፊትስ ምን ይመስላል የሚለውን ነገር ሐሳባችንን ልትጠይቁን ስለመጣችሁ እጅግ በጣም እናመሰግናለን። እንኳን በሰላም መጣችሁ። ማህበራችን አዲስ አይደለም። ለበዓላቶችም አቅርቦት ሲያቀርብ ልምድም ያለው ነው። ከአመታት በፊት ከሁለት አመት ጀምረን እንግዲህ በጥሩ ሁኔታ በተጨባጭ የሆነ ወቅታዊ ሁኔታዎችን እየተረዳን እንደየ ሁኔታው እንደየ በዓሉ እንደየ ህዝቡ ፍላጎት ያመጣጣን የምናቀርብበት ምርቶች ስናቀርብ ነበር። የግብርና ውጤቶች ላይ ነበር የምናተኩረው እኛ ከኢንዱስትሪው ውጤቶች ይልቅ ከኢንዱስትሪው ፕሮዳክት ይልቅ በግብርና ምርትና ውጤታማዎች ላይ ማትኮሩ ግድ ስለነበረ ነው። ማህበሩ በቅርቡ ባዘጋጀው ባዛር ላይ ለበዓሉ የሚሆኑ የግብርና ምርቶች እንዲሁም የቁም እንስሳቶች ከገበያ ዋጋ በታች በዝቅተኛ ዋጋ ለህብረተሰቡ ማቅረቡ ይታወሳል። ማህበሩ ለገና በዓል ካቀረባቸው ግብዓቶች መሃል ዶሮ 7000፣ ፍየል 4000፣ እንቁላል 50000 ያህል ሲሆን እንዲሁም በተጨማሪ ከ20 በላይ ጭነት መኪና ሽንኩርት ለሸማች ማህበረሰቡ አቅርቧል። ማህበራችን 4000 ፍየል ነበር ያቀረበ። ከ4000 ፍየል ሙሉ በሙሉ እስኪባል ድረስ አዳርሰናል ማለት ነው። ስርጭታችንም በደንብ ፍላጎትን ባሟላ መልኩ የማህበሩንም የህብረተሰቡንም ተጠቃሚነትን ሳይጎዳ ኬስም ሳያናጋ የማህበሩንም ኪሳራ ሳይነካ ጥሩ ሁኔታ አሳልፈነዋል ማለት ነው። ስለዚህ ፍየል በዛ ልክ ነው። ዶሮ 7000 ዶሮ ነው ያቀረብነው። መግለጫ ላይ እንዳወጣነው ሁሉ በትክክል ገበያ ላይ ውሎልናል። አንድም ዶሮ የቀረብን የለም ማለት ነው። እንቁላል 50000 ነው ያቀረብነው። 35000 ነበር እቅዳችን። 50000 እንቁላል ነበር ያቀረብነው። 50000ንም ኦሬዲ ገበያ ላይ አውለናል ማለት ነው። ሽንኩርት 26 በኪና ነው ያቀረብነው። 26 አይዙዙ ነው ያቀረብነው። 26ቱንም አይዙዙ ገበያ ላይ አውለናል ማለት ነው። በተጨማሪም ከዚህ በተሻለ መልኩ የአባላቶቻችን እና የሸማች ማህበረሰቡን ፍላጎት እንዲሁም ሀሳብ በመቀበል እንዳስፈላጊነታቸው አገልግሎታችንን የምናቀርብ ይሆናል ሲሉ የማህበሩ ፕሬዝዳንት ገልጿል። የህዝቡ ሀሳብ ተሰብስቧል። ጥሩ አስተያየት ነው የተሰጠን። አበራታች ሀሳብ ነው የተሰጠን። መንግስትም የሚመለከተው አካል ከጎኑ ቢሰለፍ ይሄ ማህበር የከተማን ችግር ይፈታል ብሎ ህዝቡም አስተያየት ሰጥቶናል። እኛም በዛው ልክ አሁን እኛ እየተዘጋጀን ያለን ለቀጣይ ፋሲካም ሆነ ቀጣይ በዓላቶች ላይ እዛው ዘመናዊ የበግም የፍየልም የዶሮም ከብትም የእርድ እንትኑን የሻጭ አገልግሎት እዛው እርድ ይዘጋጃል። አዘጋጅና ማረጃው ይዘጋጃል። እዛው ይመርጣል። እዛው አሰርዶ እዛው ፓክድ ተደርጎለት እዛው በትራንስፖርት ቤቱን የምናደርስበት ሰውየው የሚመጣው ለመምረጥ ነው የሚመጣው ማለት ነው። ለመምረጥና ለማዘዝ ብቻ ነው የሚመጣው። ለማዘዝ ሁሉ አይመጣም፣ ግን ለመምረጥ ነው የሚመጣው ማለት ነው። አንደኛ ዋጋውን ፊክስ ታደርጋለህ። ሁለተኛ ከነ አክሴቱ ታደርጋለህ። ዋጋ ከነ አክሴት ካደረከው ዋጋውን አክሴቱም ጭምር አድርገበት ዋጋውን ካስቀመጥከው ሰው በጣም አሁን ያልተረዳን ነገር
አንደኛ ጨፌ ለምንድን ነው እንደዚያ ደግሞ ሊጀምር ያለበት ብለህ ብትል አንደኛ እንደዚህ አይነት ሲስተም እኛ ሀገር ላይ አልተለመደም። ግን አብዛኛው ኮኦፐሬቲቭ ይሄንን ማድረግ ያለበት ኢንተርናሽናል ኮኦፐሬቲቭ ሶሳይቲ ስራው አዳዲስ ፈጠራ መፍጠር ነው። አዳዲስ ነገሮችን ማገልገል ነው። ህዝቡ እንዳይራብ፣ ህዝቡ በኑሮ ውድነት እንዳይቸገር ለህዝቡ መድረስ ነው፣ መዳሰስ ነው፣ የጋራ ፍላጎትን መጥቀም ነው፣ ከችግር ማላቀቅ ነው እና በመጨረሻም የማህበሩ ፕሬዝዳንት አቶ ሰኚ ኢደሹ መንግስትና የከተማው አስተዳደር ምቹ ቦታ ቢያመቻችልን ለሸማች ማህበረሰቡ ምቹ ሆነ አገልግሎት እንሰጣለንም ብለዋል። የሚመለከታቸው አካላቶች ሊደግፉን የሚገባቸው አካላቶች ከከተማ አስተዳደር ከከንቲባ ጀምሮ ወደ ታች ያሉት በየደረጃ ያሉት አመራሮችም ከጎናችን ከተሰለፉ በክልልም ያሉት በኦሮሚያም በአዲስ አበባም በፌደራልም ያሉት አካላቶች ከኛ ጋር ቢያበረታቱን ብንደገፍ ከዚህ የበለጠ ቋሚ የሆነ የኑሮ ውድነትን እጅግ በጣም ራዳር ውስጥ አስገብተን የምንቆጣጠርበትና የመንግስትን አቅም የምንገነባበት ነው ብለን ነው የምናምነው። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር በቅርንጫፍ ለሚገኙ አዲስ ለተዋቀሩ ኮሚቴዎች በትላንትናው ዕለት ስልጠና ሰጥ ቆይቷል። አራፍ ገሩ ዋይ ገገሱ ማለት ጥየፈዳ ዋይ ቡልቺንሰ ጋሪ ወካንሞ አክምትስን ራዎቹ ቀብዶ እንጀዱ ዴቤሞ ነምኒ ማልፈካት አንጀዱ ከነ አስኬሰት ወበኔ ከንደምኑዳ ይቻላል። ስልጠናው በተለያዩ የቅርንጫፍ ቢሮ ለሚገኙ አዲስ ኮሚቴዎች የተሰጠ ሲሆን ስልጠናውን የሰጡት የኢትዮጵያ ህብረት ስራ ኮሚሽን የሆኑት አቶ አበበ አለማየሁ ናቸው። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ፕሬዝዳንት አቶ ሰኚ ኢደሹ የስልጠና አስፈላጊነት አዲስ ለተዋቀሩ ኮሚቴዎች ኃላፊነታቸውን በአግባቡ እንዴት መጠቀም እንደሚችሉ የሚያስገነዝብም ነው ሲሉ ገልጿል። ወልደን እርገው ተጨፌ ወጂ ገምታ ወሊገላ ሙለታፊ እርገም ካዩ ገልማመታ ሳቀባ ከናፍ ፍለኖን እናጋገፈሙስ ተኤ ወልዳን ኩኒ ሰከታ ዳበቴቲን ፍለኖ ሪፎርም ዳኒ አማ ወሪ ፍለታማን ኩኒ ሪፎርም ዳን ወረ ዱፋን ሪፎርም ዳን ነው ዱፋሙ ኮሪያ ከታኒ በርባዱ ኮሚቴ ከታኒ ምትከም በርባዱ ይቻል ኮሚቴ ከታኒ ዱንተይን ኮሪያ ከታኒ ቆፋ ዱንተይን ገገሲቶታ ከታኒ ገገሰን ተከሞ ሆ ገገሱ ማዳ ፍለታማን ወካኖ መዳለማኒ ደርባን እርጋ ሪፎርም ከሰ ደርባኒ ለንጂ ፉዳቹ ቀው ይቻል ወበኖ ጋውምሰ ኢሳን ደንደሲሱ ፉዳቹ ቀው ስልጠና የተካፈሉት ኮሚቴዎችም ከስልጠናው ትልቅ ጥቅም እንዳገኙና አስፈላጊም እንደሆነ በመግለጽ የማህበሩን ዓላማ ለማሳካትም ግዴታችንን ሁሉ እንወጣለንም ሲሉ ተናገሩ። መቃንኮ መስቀሌ ጃልታን ጀደማ ደሜ ወልዳ ደርገጎ ጨፌ ሰበታ እርገፍ ለምኔ ናና ጃለማንታ ደያዳ ለንጂኖ ይፉደነ ዋኤብልቺን ሰጋሪቲ ወጂ ገረፉል ዱራቶ ጀዱፊ ለንጂ ጋር ገደረ ደያዳ kallattii kamiin bulchiinsa gaarii keessatti rakkoo akkamitti akka nama mudachuu danda'u rakkoo sana immoo bira darbuudhaaf maal gochuun akka narraa barbaachisu leenjii akkasii fudhadheera. Murannoon ana bira jiru yaa'u akkuma naa kaaste itti gaafatamummaa natti kenname bahuudhaaf kallattii kamiin waan an gochuu danda'uun miseensan bakka bu'ee jiruufillee maal gochuu akka hin qabu gara fuulduraatti immoo hojiin hojjedhu keessatti yookaan hojii miseensi kun waldaan kun hojjetu keessatti kallattii kamiin bulchiinsa gaarii keessatti hirmaadhee itti gaafatamummaa koo ba'ee bu'aa argamsiisuudhaaf muuxannoo gahaa yookaan immoo leenjii gahaa argadheera ደያታ። በመጨረሻም ማህበሩ በጀሞ ሁለገብ ገበያ ማዕከል ውስጥ ያፈራቸውን ንብረቶች የእህል ማከማቻ መጋዘን፣ ወፍጮ ቤት እንዲሁም በአጭር ጊዜ ውስጥ ሊያስመርቅ ያሰበውን ጨፌና ባርና ሬስቶራንትን ለኮሚቴዎች አስጎብኝቷል። የሰዓቱን ዜና እዚህ ላይ በቃን። ከዜናዎቹ ጋር እኔ ሃይማኖት ጀምሮ ነበር ቆይታ ያደረኩት። መልካም ጊዜ